ጤና ይስጥልን። የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የቬንዙዌላዋ የኖቤል ሰላም ሎሬት ማሪያ ኮሪና ማቻዶ ሜዳሊያዋን ለትራምፕ አበረከተች። አሜሪካ የቬንዙዌላን ነዳጅ በይፋ መሸጥ ጀመረች። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ለቅኝት ተልዕኮ አሰማርተዋል። ፕሬዝዳንት ትራምፕ ግሪንላንድ በአሜሪካ ባለቤትነት ስር እንድትሆን ካቀረቡት ጥያቄ ጋር ተያይዞ የተቀሰቀሰው ውጥረት ተባብሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም ገበያ የነዳጅ ዘይት ዋጋ ቅናሽ አሳየ። ትራምፕ በሚኒያፖሊስ የአመፅ አዋጅ ለመጠቀም ማሰባቸው በራሳቸው መመዘኛ ላይ ታላቅ አደጋ ነው ተባለ። በቀዳሚነት የምናያቸው ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ አብራችሁን ሁኑ። የቬንዙዌላዋ የኖቤል ሰላም ሎሬት ማሪያ ኮሪና ማቻዶ ሜዳሊያዋን ለትራምፕ አበረከተች። የቬንዙዌላው የተቃዋሚ መሪ ማሪያ ኮሪና ማቻዶ ሐሙስ ዕለት በዋይት ሃውስ በነበራቸው የግል ቆይታ የኖቤል ሰላም ሎሬት ሜዳሊያዋን ለፕሬዝዳንት ትራምፕ ማበረከቷን ገለጸች። ማቻዶ ከትራምፕ ጋር ካደረገችው የመጀመሪያው የፊት ለፊት ግንኙነት በኋላ ስትናገር ዛሬ ለእኛ ለቬንዙዌላውያን የታሪክ ቀን ነው ብዬ አስባለሁ ብላለች። ይህ ስብሰባ የተካሄደው የአሜሪካ ኃይሎች የቬንዙዌላዊን ፕሬዝዳንት ኒኮላስ ማዱሮን በካርካስ በቁጥጥር ስር አውለው በእጽ ዝውውር ወንጀል ከከሰሷቸው ከጥቂት ሳምንታት በኋላም ነው። ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ምስጋናቸውን የገለጹ ሲሆን ድርጊቱን ድንቅ የጋራ መከባበር መገለጫ ሲሉም ጠርተውታል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በ2024 አወዛጋቢ ምርጫ ድል መቀዳጀቱን የሚናገረውን የማቻዶን ንቅናቄ እንደ አዲስ የቬንዙዌላ መሪ በይፋ ለመቀበል እስካሁን ፈቃደኛ አልሆኑም። ይልቁንም ትራምፕ ግንኙነት እያደረጉ ያሉት የማዱሮ የቀድሞ ምክትል ፕሬዝዳንት ከነበሩትና በአሁኑ ወቅት የሀገሪቱ ተጠባባቂ መሪ ከሆኑት ዴልሲ ሮድሪጌዝ ጋር ነው። ሆኖም ትራምፕ ከማቻዶ ጋር መገናኘታቸውን ትልቅ ክብር ሲሉ የገለጹት ሲሆን እርሷንም ብዙ መከራዎችን ያለፈች ድንቅ ሴት በማለት አሞካሽተዋታል። ማቻዶ ከዋይት ሃውስ ከወጣች በኋላም በበሩ ላይ ለተሰበሰቡ ደጋፊዎቿ በስፓኒሽ ቋንቋ ንግግር ስታደርግ በፕሬዝዳንት ትራምፕ መታመን እንችላለን ማለቷን አሶሺየትድ ፕሬስ ዘግቧል። ቆየት ብላም ለጋዜጠኞች በእንግሊዝኛ በሰጠችው መግለጫ ለአሜሪካው ፕሬዝዳንት የኖቤል ሰላም ሎሬት ሜዳሊያን አበርክቻለሁ፣ ይህም ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ለመስጠት ነው ብላለች። አሜሪካ የቬንዙዌላን ነዳጅ በይፋ መሸጥ ጀመረች። የአሜሪካ መንግስት የቬንዙዌላን የነዳጅ ሀብት ሙሉ በሙሉ በቁጥጥር ስር ካደረገ በኋላ ምርቱን በዓለም አቀፍ ገበያ ላይ በይፋ መሸጥ መጀመሩን አስታውቋል። ይህ ታሪካዊ እርምጃ የተወሰደው በቬንዙዌላ ላይ የተካሄደውን ድንገተኛ ወታደራዊ ጣልቃ ገብነት ተከትሎም ነው። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ከመጀመሪያው የነዳጅ ጭነት ውስጥ የ500 ሚሊዮን ዶላር ሽያጭ ተጠናቋል። ገቢውም በአሜሪካ ቁጥጥር ስር ባለ የባንክ ሂሳብ እንዲቀመጥ ተደርጓል። የሀገሪቱ የቀድሞ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው በካርካስ ቁጥጥር ስር ውለው ወደ ኒውዮርክ ተወስደዋል። በአሁኑ ወቅት በእጽ ዝውውርና በሽብርተኝነት ወንጀል ክስ ተመስርቶባቸው ፍርድ እየጠበቁም ይገኛል። ፕሬዝዳንት ትራምፕ ለግዙፋን ኩባንያዎች የ100 ቢሊዮን ዶላር የኢንቨስትመንት ጥሪ ቢያቀርቡም እንደ ኤግዞን ሞባይል ያሉ ኩባንያዎች ግን በሀገሪቱ አስተማማኝ የህግ ማዕቀፍ እስካልተዘረጋ ድረስ ኢንቨስት አናደርግም ሲሉ ጥንቃቄ የተሞላበት ምላሽ ሰጥተዋል። ቬንዙዌላ 303 ቢሊዮን ዶላር ድፍድፍ ነዳጅ ያላት ቢሆንም በደካማ አስተዳደር ምክንያት ምርቷ በቀን ወደ 1 ሚሊዮን በርሜል ዝቅ ብሎ ቆይቷል። የአሜሪካ እርምጃ በዓለም የነዳጅ ዋጋ ላይ መረጋጋት ይፈጥራል ተብሎ ቢጠበቅም የሩሲያና የቻይና ተቃውሞ እንዲሁም የቬንዙዌላ ውስጣዊ አለመረጋጋት ሂደቱን ውስብስብ ሊያደርገው እንደሚችል ተገልጿል። መረጃው የአዲስ ኒውዝ ነው። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ለቅኝት ተልዕኮ አሰማርተዋል። የአውሮፓ ህብረት አባል ሀገራት ወታደሮቻቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገባኛል ወዳነሱባት ግሪንላንድ እየላኩ መሆኑ ተነግሯል። ወታደሮቻቸውን መላክ ከጀመሩት ውስጥ ጀርመን፣ ፈረንሳይ፣ ኖርዌይ እና ስዊድን ይገኙበታል። ሀገሪቱ ወደ ግሪንላንድ ወታደሮቻቸውን መላክ የጀመሩት የግሪንላንድ እና ዴንማርክ ልዑካን ከዩናይትድ ስቴትስ ባለስልጣናት ጋር ትናንት ረቡዕ ተነጋግረው መሰረታዊ የተባለ የሀሳብ ልዩነት መፍጠሩን ተከትሎ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የመጀመሪያ ዙር 15 ወታደሮች ግሪንላንድ መግባታቸውን ገልጸው ተጨማሪ ወታደሮች እንደሚልኩም አስታውቀዋል። ጀርመን በበኩሏ 13 አባላት ያሉት ወታደራዊ የስለላ ቡድን በዛሬው ዕለት እንደምትልክ የሀገሪቱ የመከላከያ ሚኒስቴር አስታውቋል። ዴንማርክ ደግሞ ከሰሜን ጦር ቃል ኪዳን አባል ሀገሮች ጋር በመሆን ቀድማ ከላከቻቸው ወታደሮች ተጨማሪ እንደምትልክም ገልጻለች። የፕሬዝዳንት ዶናልድ ትራምፕ በታላቋ የግሪንላንድ ደሴት ላይ ያሳዩት የመጠቅለል ፍላጎት በሰሜን ቃል ኪዳን ጥምረት ላይ መለያየት እንዳያስከትል ብርቱ ስጋት ደቅኗል።
ፕሬዚዳንት ትራምፕ ግሪንላንድ በአሜሪካ ባለቤትነት ስር እንድትሆን ካቀረቡት ጥያቄ ጋር ተያይዞ የተቀሰቀሰው ውጥረት ተባብሷል። ፕሬዚዳንት ትራምፕ ግሪንላንድ በአሜሪካ ባለቤትነት ስር እንድትሆን ካቀረቡት ጥያቄ ጋር ተያይዞ የተቀሰቀሰው ውጥረት ሐሙስ ዕለት ተባብሷል። ይህም የሆነው ዴንማርክና ነጩ ቤተ መንግስት ከአንድ ቀን በፊት በምክትል ፕሬዚዳንት ጄዲ ቫንስ አስተናጋጅነት በተካሄደው ስብሰባ ላይ ሁለቱ ወገኖች ምን ላይ ተስማሙ በሚለው ጉዳይ በይፋ እርስ በርሱ የሚጋጭ መግለጫ መስጠታቸውን ተከትሎ ነው። የነጩ ቤተ መንግስት የፕሬስ ጸሐፊ ካሮሊን ሌቪት ለጋዜጠኞች እንደተናገሩት ከሆነ ከዴንማርክ እና ከግሪንላንድ የመጣው ልዑል ስለ ግሪንላንድ ግዢ ቴክኒካዊ ውይይቶችን ለመቀጠል ተስማምቷል። ሆኖም የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን ረቡዕ ዕለት በተካሄደው ስብሰባ ላይ የተደረሰው ስምምነት ከግሪንላንድ ጋር በተያያዘ የአሜሪካን የደህንነት ስጋቶች ለመፍታት የጋራ መንገድ መኖሩን የሚመረምር ከፍተኛ የሥራ ቡድን ለማቋቋም እንደሆነም ተገልጿል። አቶ ራስሙሰን ቀደም ብሎ ለኒውዮርክ ታይምስ በሰጡት ቃለ ምልልስ ግሪንላንድ በአሜሪካ ባለቤትነት ስር መሆኗ ለዴንማርክ ቀይ መስመር መሆኑን አስታውቀዋል። ወይዘሮ ሌቪት ከሰጡት መግለጫ በኋላ ባወጡት የጽሑፍ መግለጫ አሜሪካ የዴንማርክን የግዛት አንድነትና የግሪንላንድ ሕዝብ የራስን እድል በእድል የመወሰን መብትን የማታከብር ከሆነ የሥራ ቡድኑ ሂደት ስኬታማ አይሆንም፣ ምናልባትም የአጭር ጊዜ ሊሆን ይችላል ብለዋል። ይህ የእርስ በርስ አለመግባባት የዴንማርክንና የአውሮፓ ባለስልጣናት ሊፈጠር የሚችለውን ቀውስ ለማርገብ ከፍተኛ ጥረት ቢያደርጉም የዴንማርክ ግዛት አካል የሆነችው ግዙፋን የሰሜን አትላንቲክ ደሴት ግሪንላንድን ለመቆጣጠር የነበረው የትራምፕ ፍላጎት አሁንም እንደ ትልቅ ውጥረት መቀጠሉን ያሳያል። በዚህ ሳምንት በርካታ የአውሮፓ ሀገራት ወታደራዊ ልምምድ ብለው በገለጹት ተግባር አነስተኛ ቁጥር ያላቸውን ወታደሮች ወደ ደሴቷ በመላክ ከዴንማርክ ጋር ተቀላቅለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ፓሪስ በሚቀጥሉት ቀናት ተጨማሪ የምድር የአየርና የባህር ኃይል ሀብቶችን እንደምትልክ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም ገበያ የነዳጅ ዘይት ዋጋ ቅናሽ አሳየ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም ገበያ የነዳጅ ዘይት ዋጋ ቅናሽን አሳይቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $64 ዝቅ በማለት የ4 በመቶ ቅናሽ አስመዝግቧል። ባለፉት ቀናት የአንድ በርሜል ነዳጅ ዋጋ $67 ነበር። በሌላ በኩል ረቡዕ ዕለት የወርቅ ዋጋ ወደ $4600 ከፍ ያለ ሲሆን ይህም ማክሰኞ ከነበረው በ0.4 በመቶ ከፍ ያለ ሆኗል። ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች የኢራን ዜጎቿን በሞት መቅጣት ማቆሟን ሰምተናል፣ በሞት የመቅጣት እቅድ የለም ብለውም ነበር። ፕሬዝዳንቱ ከዚህ ቀደም የኢራን እስላማዊ ሪፐብሊክ ላይ በጣም ጠንከር ያለ እርምጃ እንደሚወስዱም ዝተው ነበር። የነዳጅ ዘይት ዋጋ ከ1 በመቶ በላይ ጭማሪ አሳይቶ የነበረ ቢሆንም የትራምፕን አስተያየት ተከትሎ ወዲያውኑ ቅናሽ ተመዝግቧል። ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተውት እንደሆነ ሲጠየቁ ያለውን ሁኔታ እየተከታተሉ ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተውት እንደሆነ ሲጠየቁም ያለውን ሁኔታ እየተከታተሉ እንደሆነ መሆኑን ገልጸዋል። ትራምፕ በሚኒያፖሊስ የአመፅ አዋጅ ለመጠቀም ማሰባቸው በራሳቸው መመዘኛ ላይ ታላቅ አደጋ ነው ተባለ። ፕሬዝዳንት ዶናልድ ትራምፕ የአመፅ አዋጅን ስራ ላይ ለማዋል ሲዝቱ ቆይተዋል። ከመጀመሪያው የስልጣን ዘመናቸው ጀምሮ አንድ ፕሬዝዳንት በሀገር ውስጥ የሚነሱ ረብሻዎችን ለመግታት ወታደሮችን እንዲያሰማራ ልዩ ስልጣን የሚሰጠውን ይህንን አልፎ አልፎ ጥቅም ላይ የሚውል ህግ ደጋግመው አንስተውታል። አሁን ደግሞ በሚኒያፖሊስ እየተባባሰ በመጣው የጸረ አይሲኢ ተቃውሞ ሳቢያ ድርጊቱን ለመድገም እየዛቱ ነው። ትራምፕ በእርግጥም ወታደራዊ ኃይልን በአሜሪካ መሬት ላይ ማሰማራት የሚፈልጉ ይመስላሉ። ቀደም ሲልም የአመፅ አዋጁን ሳይጠቀሙ ብሔራዊ ጥበቃን ወደ ተለያዩ ከተሞች በመላክ ልዩ እርምጃን ወስደዋል። ሆኖም ባለፈው ወር መጨረሻ ላይ ጠቅላይ ፍርድ ቤት በዚህ ጥረት ላይ ታላቅ እንቅፋት የሚሆን ውሳኔ አስተላልፏል። ይህም የአመፅ አዋጁን በህግ ረገድ ይበልጥ አማራጭ እንዲሆን አድርጎታል። የፍርድ ቤቱ ውሳኔ ከተላለፈ ከአንድ ወር ባነሰ ጊዜ ውስጥ ትራምፕ በሺዎች የሚቆጠሩ የአይሲኢ ወኪሎችን ወደ ሚኒያፖሊስ አዝምተዋል። በከረረ ተቃውሞ መካከል በእነዚህ ወኪሎች አማካኝነት የተኩስ ልውውጥና የአንድ ሰው ሞት ታይቷል። መንግስት ወኪሎቹ ጥቃት ስለደረሰባቸው ራሳቸውን ለመከላከል የወሰዱት እርምጃ ነው ሲልም ገልጿል። አሁን ደግሞ ፕሬዝዳንቱ ዳግመኛ የአመፅ አዋጁን በማወጅ ወታደር ለመላክ ዝተዋል። ነገር ግን በዚህ አዋጅ ላይ አንድ ችግር አለ። እርሱም ትራምፕ ቀደም ሲል እንዳይጠቀሙበት የገደባቸው ምክንያት ሳይሆን አይቀርም። አዋጁ እጅግ ጽንፈኛ መሆኑ የዋይት ሀውስ ባለስልጣናትን የዚህ ውሳኔ ፖለቲካዊ አንደምታ እያሳሰባቸው መሆኑንም ሲኤንኤን ዘግቧል። እንዲህ አይነት እርምጃ ህዝቡ ዝግጁ መሆኑንና እርምጃው ተገቢ መሆኑን ማረጋገጥ የሚጠይቅም ነው። በአሁኑ ወቅት ግን አሜሪካውያን እንዲህ የሚሰማቸው አይመስልም። እንዲያውም በሚኒያፖሊስ ላለው አለመረጋጋት
መረጋጋት ተጠያቂው መንግስት እንደሆነ የሚያምኑ ይመስላል። ለዚህ ትልቁ ምሳሌ ባለፈው ሳምንት በአይሲ ወኪል የተገደለችው የሬኔ ኒኮል ጉድ ጉዳይ ነው። መንግስት ጉድ ጥፋተኛ ነበረች፣ እንዲያውም በሀገር ውስጥ ሽብርተኝነት ተሳትፋለች ቢልም በርካታ የህዝብ አስተያየት ጥናቶች ግን አሜሪካውያን በዚህ እንደማይስማሙ አሳይተዋል። ጥናቶቹ እንደሚያሳዩት ከ18 እስከ 30 ነጥብ በሚደርስ ልዩነት ህዝቡ ግድያው ተገቢ እንዳልነበረ ያምናል። የሲኤንኤን ጥናት ደግሞ ከተመዘገቡ መራጮች መካከል 56 በመቶ ግድያው ተገቢ አይደለም ሲሉ 26 በመቶ ብቻ ደግፈውታል። በሌላ አነጋገር መንግስት ወታደራዊ እርምጃ ለመውሰድ እንደ ምክንያት እየተጠቀመበት ያለው ክስተት የአሜሪካ ህዝብ መንግስትን ራሱን የሚወቅስበት ሆኖም ተገኝቷል። አዳዲስ መረጃዎች እንደሚያሳዩት አሜሪካውያን መንግስት ከልክ በላይ ኃይል እየተጠቀመ ነው ብለው ያምናሉ። ይህም ችግሮችን እየፈጠረ መሆኑን ይገልጻሉ። 51 በመቶ የሚሆኑት ግድያው ስህተት ከመሆኑም በላይ በአይሲ አሰራር ላይ ያለውን ትልቅ ችግር ያሳየንም ብለዋል። 54 በመቶ የሚሆኑት ደግሞ የአይሲ ወረራዎች ከጥቅማቸው ይልቅ ጉዳታቸው ያመዝናል የሚል እምነትም አላቸው። ትራምፕን ይበልጥ የሚያስጨንቀው ጉዳይ ይህ ክስተት ስልጣንን ከልክ በላይ የመጠቀም ታሪክ አካል ተደርጎ መታየቱ ነው። ባለፈው ዓመት ብሔራዊ ጥበቃን ወደ ቺካጎ፣ ፖርትላንድ እና ዲስትሪክት ኦፍ ኮሎምቢያ መላካቸው ለአመፅ አዋጁ እንደ መለማመጃ ተወስዶ የነበረ ቢሆንም ሙከራው ጥሩ ውጤት አላመጣም። በሚኒያፖሊስ ያለው ሁኔታ አስቸጋሪና ተለዋዋጭ ነው። የአመፅ አዋጁን ተግባራዊ የማድረግ ሀሳብን በተመለከተ የህዝብ አስተያየት ጥናቶች ምን እንደሚሉ ወደፊት የምናየው ይሆናል። ሆኖም እስካሁን ያሉት አመላካቾች የአሜሪካ ህዝብ ታሪካዊ ወታደራዊ እርምጃ እንዲወስድ ዝግጁ እንደሆነ ይጠቁማሉ። ትራምፕ ዛቻቸውን ተግባራዊ አድርገው ወታደር የሚልኩ ከሆነ ራሳቸው የፈጠሩትን ችግር ይበልጥ እንደሚያባብሱ ተደርገው ሊታዩ ይችላል። ይህ ሁኔታ ደግሞ ከቁጥጥር ውጭ በመጣው በትራምፕ ሁለተኛ የስልጣን ዘመን እቅዶች ላይ ጥላ ሊያጠላባቸው ይችላል። ክቡራንና ክቡራት ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ድጋሜ በሌሎች ጉዳዮች እስከምንገናኝ መልካሙን ሁሉ እየተመኘን ላይክ እና ሸር እንዲሁም ሰብስክራይብ በማድረግ እንድታበረታቱን ስንል በዚሁ እያሳሰብን እንሰናበታለን። ሰናይ ቆይታ